በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መዝሙረ ዳዊት ምዕራፍ 1 ምስጉን ነው በክፉዎችም ምክር ያልሄደ፣ በኃጢአተኞችም መንገድ ያልሄደ፣ በዋዘኞችም ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በውኃ ፈሳሽ ዳር እንደ ተተከለች ፍሬዋ በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራውንም ሁሉ ይከናወንለታል። ክፉዎች እንዲህ አይደሉም፣ ነገር ግን ንፋስ ጠርጎ እንደሚወስድ ትቢያ ናቸው። ስለዚህ ዝንጉዎች በፍርድ ኃጢአተኞችም በጻድቃን ማኅበር አይቆሙም። እግዚአብሔር የጻድቃን መንገድ ያውቃልና የክፉዎችን መንገድ ግን ትጠፋለች። ምዕራፍ 2 አሕዛብም ለምን ያጉረመርማሉ? ወገኖችስ ለምን ከንቱ ይናገራሉ? የምድር ነገሥታት ተነሱ፣ አለቃዎችንም በእግዚአብሔር በመሠዊያው ላይ እንዲህ ሲሉ ተማረኩ። ማሰሪያዎችን እንበጥስ፣ ገመዳቸውንም ከእኛ እንጣል። በሰማይ የሚኖር እርሱ ይሰጋል፣ ጌታም ይሳለቅባቸዋል። በዚያን ጊዜ በቁጣው ይናገራቸዋል፣ በመዓቱም ያውካቸዋል። እኔ ግን በእርሱ ላይ ንጉሥ ሆነ ተሾምኩ። በተቀደሰው ተራራ በጽዮን ላይ ትእዛዙንም እናገራለሁ። እግዚአብሔር አለኝ፣ አንተ ልጄ ነህ፣ እኔ ዛሬ ወለድሁህ። ለምነኝ፣ አሕዛብም ለርስትህ የምድር ዳርቻ ለግዛትህ እሰጥሃለሁ። በበትር ትጠብቃቸዋለህ፣ እንደ ሸክላ ሰሪ ዕቃዎች ትቀጠቅጣቸዋለህ። አሁንም እናንተ ነገሥታት ልብ አድርጉ፣ እናንተ የምድር ፈራጆች ተገሠጹ። ለእግዚአብሔር በፍርሃት ተገዙ፣ በረዓድም ደስ ይበላችሁ። ተገሥጹ፣ ተቀበሉ፣ ጌታ እንዳይቆጣችሁ እናንተም በመንገድ እንዳትጠፉ። ቁጣውን ፈጣን ትናደፋለችና በእርሱ የታመነ ሁሉ የተመሰገነ ነው። ምዕራፍ 3 አቤቱ የሚያስጨንቁኝ ምንኛ በዙ! በእኔ ላይ የሚቆሙት ብዙ ናቸው። ብዙ ሰዎች ነፍሴን አምላክሽ አያድንሽም አሏት። አንተ ግን አቤቱ መጠጊያዬ ነህ፣ ክብሬና ራሴንም ከፍ የምታደርግ አንተ ነህ። በቃሌ ወደ እግዚአብሔር እጮኻለሁ፣ ከተቀደሰ ተራራውም ይሰማኛል። እኔ ተኛሁ አንቀላፋሁ፣ እግዚአብሔር ደግፎኛልና ነቃሁ። ከሚከቡኝ ከአእላፍ ሕዝብ አልፈራም። ተነስ አቤቱ አምላኬ ሆይ አድነኝ። አንተ የጠላቶችን መንጋጋ ብትተሃልና
የክፉዎችንም ጥርስ ሰብረሃልና ማዳን የእግዚአብሔር ነው፣ በረከትህም በሕዝብህ ላይ ነው። ምዕራፍ 4 የጻድቅ አምላክ በጠራሁህ ጊዜ መለስልኝ፣ ጩኸቴንም አሰፋህልኝ፣ ማረኝ፣ ጸሎቴን ሰማ። እናንተ የሰው ልጆች እስከ መቼ ድረስ ልባችሁ ታከብዳላችሁ? እግዚአብሔር በጻድቁ እንደ ተገለጠ እወቁ። እግዚአብሔር ወደ እርሱ በተጣራ ጊዜ ይሰማኛል። ተቆጡ፣ ነገር ግን ኃጢአትን በጠራሁት ጊዜ ይሰማኛል። ቁጡ፣ ነገር ግን ኃጢአትን አታድርግ። በምኞታችሁ ሳላችሁ በልባችሁ የምታስቡትን የታወቃችሁ የጽድቅን መሳውት ሰው በእግዚአብሔር ታመኑ። በጎውን ማን ያሳያልና የሚል ብዙ ናቸው። አቤቱ የፊትህን ብርሃን በላያችን ታወቀ። በልቤ ደስታን ጨምረህ ከስንዴ ፍሬና ከወይን ዘይት ይልቅብ በዛ። በሰላም እተኛለሁ አንቀላፋለሁ። አቤቱ አንተ ብቻህን በእምነት አሳድረኸኛል። ማስታወቂያ ይገባብኛል። ይቅርታ። ምዕራፍ 5 አቤቱ ቃሌን አድምጥ፣ ጩኸቴንም አስተውል፣ የልመናዬን ቃል አድምጥ። ንጉሴና አምላኬ ሆይ አቤቱ ወደ አንተ እጸልያለሁ። በማለዳም ድምፄን ትሰማለህ። በማለዳም በፊትህ እቆማለሁ፣ እጠብቅሃለሁ። አንተ በደልን የማትወድ አምላክ ነህና ክፉንም ካንተ ጋር አያደርግም። በከንቱ የሚመኩ በዓይናቸው ፊት አይኖሩም። ክፉ አድራጊዎችንም ሁሉ ጠላህ፣ ሐሰትንም የሚናገሩትንም ታጠፋቸዋለህ። ደግሞ አፍሳሹንና ሸንጓዮችን ሰው እግዚአብሔር ይጸየፋል። እኔ ግን በምሕረትህ ብዛት ወደ ቤትህ እገባለሁ። አንተ በመፍራት ወደ ቅድስናህ መቅደስ እሰግዳለሁ። አቤቱ ስለ ጠላቶቼ በጽድቅህ ምራኝ፣ መንገዴንም በፊትህ አቅና። በአፋቸው እውነት የለምና ልባቸውም ከንቱ ነው። ጉሮሯቸውም የተከፈተ መቃብር ነው፣ በምላሳቸውም ይሸነግላሉ። አቤቱ ፍረድባቸው፣ በምክራቸውም ይውደቁ። ስለ ክፋታቸውም ብዛት አሳድዳቸው። እነርሱ አምፀውብሃልና በአንተ የሚተማመኑ ሁሉ ግን ደስ ይላቸዋል፣ ለዘላለም ደስ ይላቸዋል። እነርሱም ትጠብቃለህ፣ ስምህንም የሚወዱ ሁሉ በአንተ ይመካሉ። አንተ ጻድቁን ትባርካለህና አቤቱ እንደ ጋሻ ሞገስ ከለልኸኝ። አሜን።